ሰላም ሰላም ውድ የስኬት አካዳሚ ቤተሰቦች፣ ስኬት አካዳሚ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርቶችን በኦንላይን እናስተምራለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም ሊንኮቻችንን በመጠቀም በኢሞ፣ በቴሌግራም፣ በዋትሳፕ በሌሎችም የሚዲያ አማራጮች ሃሎ ይበሉን፣ ይደውሉልን። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። በዛሬ ትምህርታችን ወይም ቪዲዮአችን የምንመማረው ለየት ያለ ትምህርት ወይም ቪዲዮ ነው። እስካሁን ድረስ ሾርት ቫውል፣ ሎንግ ቫውል እያሉ ብዙ ጊዜ ሳደርቃችሁ ነበረ። ሰው ምን ማለት ነው? እነዚህ አምስቱ ቫውሎች ወይም ደግሞ አናባቢ ብለን የምንጠራቸው ሁለት አይነት ድምፅ እንዳላቸው አይተን ነበረ፣ ሾርት ቫውል እና ሎንግ ቫውል። ሰው በዛሬ ትምህርታችን ወይም ቪዲዮአችን እነዚህ ቫውሎች ወይም ደግሞ አናባቢዎች በሾርት ቫውል ጊዜ እንዲሁም ደግሞ በሎንግ ቫውል ጊዜ ከተነባቢ ድምጾች ጋር ሲመጡ እንዴት ይነበባሉ የሚለውን በሁለቱም እያነጻጸርነን የንጽጽር ትምህርት ነው የምንመማረው ማለት ነው። እና በዛሬው ትምህርታችን በመጀመሪያው ቫውል ወይም ደግሞ አናባቢ የምናይ ይሆናል ማለት ነው። ማናት? እሷም ኤ በምንላት ቫውል ወይም ደግሞ አናባቢ በሾርት ሳውንድ ጊዜ ከተነባቢ ድምጾች ጋር ስትመጣ እንዴት ትነበባለች፣ እንዲሁም ደግሞ በሎንግ ቫውል ጊዜስ ከተነባቢ ድምጾች ጋር ስትመጣ እንዴት ትነበባለች የሚለውን በሁለቱም እያነጻጸርነን የምናይ ይሆናል ማለት ነው። ቀጣይ ደግሞ በሌሎቹ በአራቱ ቫውሎች ወይም ደግሞ አናባቢዎች በተከታታይ የምሰራላችሁ ይሆናል። ዛሬ ግን በኤ እናያለን ማለት ነው። ኦኬ፣ ወደ ትምህርቱ እንሄድ። ወደ ትምህርቱ ስንሄድ ከዚህ ጋር እንደምታዩት ምን ይለናል? ሾርት ቫውል ኤ ይላል። ከዚህ ጋር ደግሞ ሎንግ ቫውል ኤ። በሾርት ቫውል ጊዜ ከተነባቢ ድምጾች ጋር ስትመጣ እንዴት እንደምትነበብ፣ በሎንግ ቫውል ጊዜ ደግሞ ከተነባቢ ድምጾች ጋር ስትመጣ እንዴት እንደምትነበብ በሁለቱም እናያለን ማለት ነው። በሁለቱም ይህንን ካወቅነን በእርግጠኝነት እንግሊዘኛን በቀላሉ ማንበብና መጻፍ እንችላለን ማለት ነው። እሺ፣ ወደ ትምህርታችን እንሄድ። ከዚህ ጋር የምታዩቸው በሙሉ የምታዩቸው ወርዶች በሾርት ቫውል ጊዜ ነው እንደ ሾርት ቫውል ነው የሚነበቡት። አሁን ከዚህ ጋር አንድ አናባቢ ብቻ ናት የምትታየን። እሷም ማነች? ኤ ነች። ኤ ከሁሉም ወርዶች ላይ ኤ ነች የምትታየን። በዚህን ጊዜ ኤ እንደምን ትነበባለች? እንደ አ እናነባታለን አይደለ? እንደ አ ትነበባለች። በሙሉ በምናያቸው ወርዶች ላይ ኤን እንደ አ ነው የምናነባት ማለት ነው። እንደ አ። ኦኬ፣ ከዛ እነዚህን ካየን በኋላ እንደገን በሎንግ ቫውል ጊዜ ደግሞ እንደምን እንደምትነበብ እያንዳንዱ ላይ የምናይ ይሆናል ማለት ነው። ኦኬ፣ ከዚህ ጋር እንጀምር። አሁን ከዚህ ጋር ስንጀምር የመጀመሪያዋ ሲ ነች። ሲ እንደምናውቃት ኮንሶናንት ነች ወይም ደግሞ ተነባቢ ነች። እንደ ክ ነው የምትነበብ። ሲ እንደ ክ ትነበባለች። ኤ ግን እንደምን ነው የምትነበብ ብለናል? እንደ አ ነው የምትነበብ። እንደ አ። አሁን ሲ እንደ ክ ከተነበበች፣ ኤ ደግሞ እንደ አ ከተነበበች ክንና አን በአንድ ላይ ጠቅለል አድርጋችሁ ስታነቧቸው ምን አይነት ድምፅ ይሰጠናል? ካ ሚል ድምፅ ይኖራል። ደብተርና እስክሪብቶ ይዛችሁ ያንዳንዱን ድምፆች ጽፋችሁ ጠቅለል አድርጋችሁ ብታነቡት ካ ሚል ድምፅ ነው የሚሰጠን። ኦኬ፣ ሲኤ እንደ ካ ይነበባል። ቲ ደግሞ እንደ ት ትነበባለች። እንደ ት። ከዛ ካንና ትን በአንድ ላይ ስታነቧቸው ምን ይሆናል? ካ ት፣ ካት ተብሎ ይነበባል። ከዚህ ጋር በአማርኛው ካት ይለናል ማለት ነው። ኦኬ፣ ትርጉሙ ምን ማለት ነው ወደሚለው ስንሄድ ትርጉሙ አይከብደንም። ድመት ማለት ነው። በአማርኛው ድመት እንደማለት ነው። እሺ፣ ወደ ሁለተኛው እንሂድ። ወደ ሁለተኛው ስንሄድ ቢ ምን አይነት ድምፅ አላት? እንደ ብ ነው የምትነበበው። እንደ ብ። ኦኬ። ኤ ደግሞ እንደነገርኳችሁ አትቀየርም። በሾርት ሳውንድ ጊዜ ስለሆነ ያየን ያለው እንደ አ ነው የምትነበብ። እንደ አ። አሁን ቢ እንደ ብ ከተነበበች ኤ ደግሞ እንደ አ ትነበባለች ካልነን ብንና አን በአንድ ላይ ስታነቡት ምን አይነት ድምፅ ይሰጠናል? ባ ሚል ድምፅ አይሰጠንም? ባ ሚል ድምፅ ይሰጠናል። ኦኬ፣ ቀጣይ ሲ ነች። ከዛ ኬ ነው የሚታየን። ሲና ኬ ሁለቶችን በአንድ ላይ እንደ ክ ነው የሚነበቡ።
እንደ ክ፣ ሲም እንደ ክ ነው የምትነበብ፣ ኬም እንደ ክ ነው። ሰው ሲና ኬ በአንድ ላይ እንደ ክ አንበናቸው እናልፋለን። ኦኬ በአንድ ላይ ስናነበው ምን ይሆናል? ባክ 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 ተብሎ ይነበባል። ከዚህ ጋር በአማርኛው ባክ ይለናል። ምን ማለት ነው? በስተጀርባ እንደማለት ነው ትርጉሙ በአማርኛው። መልካም ወደ ሶስተኛው እንሂድ። ወደ ሶስተኛው ስንሄድም በተመሳሳይ ኤ አትቀየርም አ ተብላ ነው የምትነበብ። ምክንያቱም እንደነገርኳችሁ በሾርት ሳውንድ ጊዜ ኤ እንደ አ ስለምትነበብ ማለት ነው። ኦኬ ዲ እንደ ድ ነው የምትነበብ። እሺ ዲ እንደ ድ ከተነበበች ኤ ደግሞ እንደ አ ከተነበበች ድንና አን እስኪ በአንድ ላይ ያነቡት። ጠቅለል አድርጋችሁ ስታነቡት ምን አይነት ድምፅ ይሰጠናል? ዳ ዳ የሚል ድምፅ ይሰጠናል። ኦኬ ከዛ ዋይ እንደ ይ ነው የምትነበብ። እንደ ይ ዳንና ይን በአንድ ላይ ስታነቧቸው ዳ ይ ዳይ ዳይ ተብሎ ይነበባል። በአማርኛው ቀን ማለት ነው። ቀን። እሺ ወደዚህኛው ስንሄድ ከዚህ ላይም በተመሳሳይ ኤች እንደ ህ ነው የምትነበብ። እንደ ህ። እሺ ህ ብለን እንጽፋለን። ኤ አትቀየርም አ ተብላ ነው የምትነበብ። አ። እሺ አሁን ህንና አን እስኪ በአንድ ላይ ያነቡት። ህንና አን በአንድ ላይ ስታነቧቸው ሃ ሚል ድምፅ ይሰጠናል። ሃ። እሺ ቲ ደግሞ እንደ ት ትነበባለች ብለናል። እሺ ሃንና ትን በአንድ ላይ ስታነቧቸው ሃ ት ሃት ሃት ብዬ አነባዋለሁ። በአማርኛው ባርኔጣ ማለት ነው። ባርኔጣ። እሺ ወደ ቀጣዩ እንሂድ። ወደ ቀጣዩ ስንሄድም በተመሳሳይ ቢ እንደምን ትነበባለች ብለናል? እንደ ብ እንደምትነበብ አይተናል አይደለ? ብ ሚል ድምፅ አላት። እሺ ኤ ደግሞ አትቀየርም አ ተብላ ነው የምትነበብ። ለምን? እንደነገርኳችሁ በሾርት ሳውንድ ነው እያየን ያለ። በሾርት ሳውንድ ብንና አን በአንድ ላይ ስታነቧቸው ምን አይነት ድምፅ ይሰጠናል? ባ ሚል ድምፅ ይሰጠናል። ባ። ብንና አን ጠቅለል አድርጋችሁ ስታነቡት ባ ሚል ድምፅ ይሰጠናል። እሺ ጅ ደግሞ እንደ ግ ነው የምትነበብ። እንደ ግ። እስኪ አሁን ባንና ግን በአንድ ላይ አንብቦት ጠቅለል አድርገን ስናነበው በአንድ ላይ ባ ግ ባግ ባግ ብዬ አነባዋለሁ። በአማርኛው ቦርሳ ማለት ነው። ቦርሳ። መልካም ወደ ቀጣዩ እንሄድ። ወደ ቀጣዩ ስንሄድም በተመሳሳይ ኤች ህናት ብለናል። እንደ ህ ነው የምትነበበው። ኤ አትቀየርም አ ተብላ ነው የምትነበብ። አ። እሺ ኤን ደግሞ እንደ ን ትነበባለች። እንደ ን። ዲ እንደ ድ። እሺ በአንድ ላይ ሃ ን ድ ሃንድ ሃንድ ብዬ አነባዋለሁ። ምን ማለት ነው? እጅ እንደማለት ነው። እጅ። እሺ ወደዚህኛው እንሂድ። ወደዚህኛው ስንሄድም ኤም እንደ ም ነው የምትነበብ። ም ሚል ድምፅ ይኖራታል። ኤ አትቀየርም አ ተብላ ነው የምትነበብ። እንደገን ፒ ደግሞ እንደ ፕ ነው የምትነበብ። እንደ ፕ። በአንድ ላይ ስናነበው ማ ፕ ማፕ ማፕ ተብሎ ይነበባል። በአማርኛው ካርታ ማለት ነው። ካርታ። እሺ አሁን ከዚህ ጋር በሙሉ ያየናቸው ወርዶች እንደነገርኳችሁ በሾርት ሳውንድ ጊዜ ነው። ወይም ደግሞ ኤ የተባለችዋ ቫውል ወይም ደግሞ አናባቢ በሾርት ሳውንድ ጊዜ ከተነባቢ ድምጾች ጋር ስትመጣ እንዴት እንደምትነበብ ነው ያየን። እንዴት እንደምትነበብ ሰው እንግዲህ በሾርት ሳውንድ ጊዜ ኤ አ ተብላ እንደምትነበብ መርሳት የለብንም ማለት ነው። መርሳት የለብንም። ከዚህ ጋር የምናየው አንድ ቫውል ብቻ ናት። እሷም ኤ ተብላ የምትጠራዋ ማለት ነው። ሶ በዚህን ጊዜ ኤ እንደ አ እንደምትነበብ መርሳት የለብንም ማለት ነው። መልካም። ይህም በዚህ ካየን ወደ ሎንግ ቫውል እንሄዳለን፣ ወይም ደግሞ ሎንግ ሳውንድ ወደምንለው። ከዚህ ጋር ደግሞ በሎንግ ቫውል ኤ ይለናል አይደለ? እሺ በሎንግ ሳውንድ ጊዜ ኤ የተባለችዋ ቫውል ወይም ደግሞ አናባቢ ከተነባቢ ድምጾች ጋር ስትመጣ እንዴት ትነበባለች የሚለውን ነገር ነው የምናይ። ኦኬ አሁን ከመጀመሪያው ላይ እንሄድ።
ከመጀመሪያው ላይ ስንሄድ ስንት አናባቢ ይታየናል? ሁለት አናባቢ ኤ እና ኢ። ኤ እና ኢ። ኤ አንደኛው አናባቢ ነች፣ ኢ ደግሞ ሁለተኛው አናባቢ ነች። ሶ ከዚህ ጋር አሁን ኤ ኤ ኢ ይለናል። ወደ ሁለተኛው ስትሄዱም ኤ ኢ ይለናል። በሙሉ መጨረሻ ላይ ማን አለች? ኢ አለች። እንደገን ከተነባቢ ድምጾች ከተነባቢ ድምጾች መካከል ደግሞ ማን አለች? ኤ አለች። በዚህን ጊዜ ኤ እንደምን ትነበባለች? እንደ ኤ ትነበባለች። እንደ ኤ። በፊትም እንደነገርኳችሁ በሎንግ ሳውንድ ጊዜ አናባቢ ድምጾች ድምጻቸው የራሳቸውን የእንግሊዘኛ አልፋቤት ስማቸውን ይዘው የሚሄዱ ብለን ነበረ። ኤ እንደ ኤ ነው የምትነበበው። ኢም እንደ ኢ፣ አይ እንደ አይ፣ ዩ እንደ ዩ ወይም ደግሞ እንደ ው፣ ኦም እንደ ኦ። አያችሁ፣ በሙሉ የእንግሊዘኛ አልፋቤት ስማቸውን ይዘው የሚሄዱ ማለት ነው። በምን ጊዜ? በሎንግ ሳውንድ ጊዜ ማለት ነው። ሶ እንደዚህ ሆኖ በሚመጣበት ጊዜ ኤ እንደምን ትነበባለች? እንደ ኤ ነው የምትነበበው ማለት ነው። እንደ ኤ። ለምን? ከዚህ ጋር በሙሉ መጨረሻ ላይ ማን አለ? እንደነገርኳችሁ ኢ ኢ ኢ ይለናል በተደጋጋሚ እስከ መጨረሻው ማለት ነው። ሶ በዚህን ጊዜ ኤ እንደ ኤ እንደምትነበብ መርሳት ወይም መዘንጋት የለብንም ማለት ነው። መልካም። አሁን ሲ እንደ ክ ነው የምትነበብ ብለናል። ኮንሶናንቶች ወይም ተነባቢዎች ድምጻቸው አይቀየርም። ኤ ግን እንደምን ትነበባለች? እንደ ኤ ነው የምትነበብ። እንደ ኤ። እሺ፣ ክንና ኤን በአንድ ላይ ስታነቧቸው ኬ ሚል ድምፅ ይሰጠናል። ኬ። መልካም። ከዛ ኬ ደግሞ እንደ ክ ትነበባለች። እንደ ክ። ኢ ግን ምን አትልም? አትነበብም። በሙሉ ከዚህ ጋር ኢን ምን አንላትም? አናነባትም። ሁሌም ቢሆን ሁለት ቫውሎች በአንድ ወርድ ላይ ሲመጡ የመጀመሪያዋ ቫውል ወይም ደግሞ አናባቢ ስትነበብ ሁለተኛዋ ቫውል ምን አትልም? አትነበብም። ሳይለንት ነች። ሶ መጨረሻ ላይ አሁን ኢ ይለናል አይደለ? ኢን አናነብም ማለት ነው። አናነብም። እሺ፣ ሲኤ እንደ ኬ ይነበባል ካል፣ ኬ ደግሞ እንደ ክ፣ ኢ እንደነገርኳቸው አትነበብም። በአንድ ላይ ስናነበው ምን ይሆናል? ኬ ክ፣ ኬክ፣ ኬክ። አሁን ከዚህ ጋር ኢን ምን አላልኳትም? አላነበብኳትም ማለት ነው። አላነበብኳትም። እሺ፣ ኬክ ማለት በአማርኛውም ኬክ ማለት ነው። ተመሳሳይ ነው። እሺ፣ ወደዚህኛው እንሄድ። ወደዚህኛው ስንሄድም በተመሳሳይ ሲ እንደ ክ ነው የምትነበብ። ኤ ደግሞ እንደ አ ነው የምትነበብ። እንደ አ። እሺ፣ በአንድ ላይ ክንና አን በአንድ ላይ ስታነቧቸው ክንና አን ሳይሆን ክንና ኤን በአንድ ላይ ስታነቧቸው ኬ የሚል ድምፅ ይሰጠናል። ኬ። እንደገን ቪ ደግሞ እንደ ቭ ትነበባለች። ኢ እንደነገርኳችሁ ሳይለንት ነች፣ አታነቧትም። ኦኬ። በአንድ ላይ ስናነበው ምን ይሆናል? ኬ ቭ፣ ኬቭ፣ ኬቭ ተብሎ ይነበባል። በአማርኛው ኬቭ ማለት ዋሻ እንደማለት ነው። ዋሻ። እሺ፣ ወደዚህኛው እንሂድ። ወደዚህኛው ስንሄድ ቢ እንደነገርኳቸው አትቀየርም። እንደ ብ ነው የምትነበብ። እንደ ብ። እሺ፣ እንደገን ኤል ደግሞ እንደ ል ትነበባለች። እንደ ል። ኤ እንደ ኤ ነው የምትነበብ። እንደ ኤ። እሺ፣ አሁን ከዚህ ጋር ቢ እንደ ብ ትነበባለች ብያቸዋለሁ። ኤል ደግሞ እንደ ል፣ ኤ እንደ ኤ ከተነበቡ ልንና ኤን በአንድ ላይ ስታነቧቸው ሌ ሚል ድምፅ እናገኛለን። ሌ። መልካም። ዲ ደግሞ እንደ ድ ትነበባለች። እንደ ድ። ኢ ምን አትልም? አትነበብም። እሺ፣ አሁን ቢ እንደ ብ ከተነበበች፣ ኤልኤ ደግሞ እንደ ሌ ከተነበበ እንደ ሌ፣ ዲ እንደ ድ፣ ኢ ምን አትልም? አትነበብም። ሳይለንት ነች። ሰው በአንድ ላይ ስናነበው ብ ሌ ድ፣ ብሌድ፣ ብሌድ ተብሎ ይነበባል ማለት ነው። ብሌድ ማለት ስለት ወይም ደግሞ ምላጭ እንደማለት ነው። እሺ፣ ወደ ቀጣዩ ስንሄድ ቀጣዩ ምን ይለናል?
የመጀመሪያዋ ፒ ነች። ፒ እንደ ፕ ነው የምናነባት፣ እንደ ፕ። እሺ እንደገን ኤል ደግሞ እንደ ል ትነበባለች፣ እንደ ል። እሺ ኤ እንደ ኤ ነው የምትነበብ፣ እንደ ኤ። እሺ አሁን ልንና ኤን በአንድ ላይ ስናነባቸው ሌ የሚል ድምፅ እናገኛለን፣ ሌ። እሺ ቲ እንደ ት ትነበባለች፣ እንደ ት። ኢ ምን አትልም፣ አትነበብም። መልካም። ፒ እንደ ፕ ከተነበበች፣ ኤልኤ ደግሞ እንደ ሌ ከተነበበ፣ እንደ ሌ። ቲ እንደ ት። ኢ ሳይለንት ነች ካልን በአንድ ላይ ስናነበው ፕ ሌ ት፣ ፕሌትስ፣ ፕሌትስ። በአማርኛው ሳህን እንደማለት ነው፣ ሳህን። መልካም። ወደ ቀጣዩ እንሄድ። ወደ ቀጣዩ ስንሄድ በተመሳሳይ ፒ እንደ ፕ ነው የምትነበብ። እሺ እንደገን ኤል ደግሞ እንደ ል ትነበባለች፣ ኤ እንደ ኤ። እሺ ልንና ኤን በአንድ ላይ ስታነቧቸው ሌ ሚል ድምፅ እናገኛለን፣ ሌ። እሺ ኤን ደግሞ እንደ ን ትነበባለች፣ እንደ ን። ይህ ምንድን ነች? ሳይለንት ነች፣ አትነበብም። ኦኬ በአንድ ላይ ስናነበው ፕ ሌ ን፣ ፕሌን፣ ፕሌን ብዬ አነባዋለሁ። ፕሌን፣ ፕሌን ወይም ደግሞ አውሮፕላን እንደማለት ነው በአማርኛው። እሺ ወደዚህኛው እንሂድ። ወደዚህኛው ስንሄድም በተመሳሳይ ዲ እንደ ድ ነው የምትነበበው፣ እንደ ድ። ኤ እንደ ኤ ትነበባለች። እስኪ አሁን ዲ እንደ ድ ከተነበበች፣ ኤ ደግሞ እንደ ኤ ከተነበበች ድንና ኤን በአንድ ላይ ስታነቧቸው ዴ ሚል ድምፅ ይሰጣቸዋል፣ ዴ። እሺ ቲ እንደ ት ትነበባለች፣ እንደ ት። ይህ ምንድን ነች? ሳይለንት ነች፣ አትነበብም። በአንድ ላይ ስናነበው ዴ ት፣ ዴት፣ ዴት ተብሎ ይነበባል። በአማርኛው ቀን ማለት ነው፣ ቀን። እሺ ወደ መጨረሻው ደርሰናል። የመጨረሻው ምን ይለናል? ቢ እንደነገርኳችሁ ብ ተብላ ነው የምትነበበው። ኤ ደግሞ እንደ ኤ ነው የምትነበብ ብለናል። ሶ ብንና ኤን ጠቅለል አድርጋችሁ ስታነቧቸው ቤ ሚል ድምፅ እናገኛለን። እሺ እንደገን ኤስ ደግሞ እንደ ዝ ነው የምናነባት፣ እንደ ዝ። ኢ እንደነገርኳችሁ ሳይለንት ነች። በአንድ ላይ ስናነበው ቤዝ፣ ቤዝ፣ ቤዝ ተብሎ ይነበባል። በአማርኛው ቤዝ ማለት መሰረት ማለት ነው፣ መሰረት። እንግዲህ እንደነገርኳችሁ ሎንግ ቫውል፣ በሎንግ ቫውል ጊዜ ኤ የተባለችዋ ቫውል ወይም ደግሞ አናባቢ እንደ ኤ እንደምትነበብ መርሳት የለብንም ማለት ነው። በሾርት ሳውንድ ጊዜ እንደ አ እንደምትነበብ አይተን ነበረ። በሎንግ ቫውል ጊዜ ደግሞ ኤ እንደ ኤ እንደምትነበብ አይተናል ማለት ነው፣ እንደ ኤ። እሱም እንዴት ነው ሾርት ቫውል ወይም ደግሞ ሎንግ ቫውል መሆኑንስ ማለት እንደ ሾርት ሳውንድ ወይም ደግሞ እንደ ሎንግ ሳውንድ መነበቡ እንዴት ነው የምንለየው የሚለውን ደግሞ እንደነገርኳችሁ ከዚህ ጋር በሙሉ በኮንሶናንቶች ወይም በተነባቢዎች መካከል የመጣችዋ አንድ ቫውል ነች፣ እሷም ኤ ብቻ ነች። ነገር ግን ከዚህ ጋር ግን ስትመጡ ሁለት ቫውሎች ናቸው። መጨረሻ ላይ ኢ የተባለችዋ ቫውል ወይም ደግሞ አናባቢ ያለች፣ መካከል ላይ ደግሞ ሌላ ኤ የተባለች አናባቢ ያለች። ሰው በእንደዚህን አይነት መንገድ ሲመጣ ኤ እንደ ኤ ትነበባለች። በእንደዚህን አይነት መንገድ ኤን ስናገኛት ደግሞ ኤን እንደ አ እናነባታለን ማለት ነው። እሺ እንግዲህ ቀሪዎችን ደግሞ ልክ በቅደም ተከተል የምንሰራቸው ይሆናል። በእንደዚህን አይነት መንገድ መለማመድ ከቻላችሁ በእርግጠኝነት በአጭር ቀን ውስጥ ለውጥ ማምጣት ትችላላችሁ ማለት ነው። የዛሬ ትምህርታችን ወይም ቪዲዮአችን ይህንን ይመስል ነበረ። ትምህርቱ ወይም ቪዲዮ እየተመቻቸው ከሆነ በኮመንት ሴክሽን በኩል አሳውቁኝ። እንዲሁም ደግሞ ሼር፣ ላይክ፣ ሳብስክራይብ እያደረጋችሁ ለሌሎች እንዲዳረስ የበለጠ ቻናሉም እንዲያድግ እንድታደርጉ በአክብሮት ጠይቃለሁ። የዛሬ ትምህርታችን ወይም ቪዲዮአችን ይመስል ነበር። መልካም ጊዜ ተመኘውላችሁ። ሰናይ ጊዜ